ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ሰላም ይቅደም። ጽንፈኛው ቡድን በጎጃም ለበዓላት ያሰባሰበውን የሰበሰበውንና የዘረፈውን ትንሳኤን በጋራ ለማክበር በተደረገው ኦፕሬሽን ገቢ ተደርጎበታል። ይህን ጉዳዮች እንዳስሳለን። ሌላኛው መረጃችን ኢትዮጵያ ከፓኪስታን ጋር ስምምነት ደርሳ ተፈራርማለች። ይህ ጉዳይስ አስደምጣችኋለሁ። ሌላኛው መረጃችን ደግሞ በአሜሪካና በኢራን የተደረገው መልካም ስምምነት መድረሳቸው ተሰምቷል። አብረን የምንመለከተው ይሆናል። የትራፊክ አደጋ የደረሳለ በዓል ምክንያት በማድረግ ጥንቃቄ ታደርጉት ዘንድ እናሳስባለን። ይህንም አስደምጣችኋለሁኝ። አብራችሁኝ ትዘልቁ ዘንድ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቀዳሚው መረጃችን በቀጥታ ስናልፍ በምስራቅ ጎጃም ዞን ነፍሴ በደብረ ሚካኤል ተብሎ በሚታወቀው ልዩ ቦታ በተደረገው ኦፕሬሽን ለበዓላት ሲሰበስብ የነበረው የጽንፈኛ ቡድን ገቢ ተደርጓል። በዚህም በተደረገው ኦፕሬሽን ሙሉ በሙሉ ነው በምርኮኛ መልኩ ገቢ መደረጉ የተሰማው። በተለይ በተያዙት በቃለ ምልልስ በተሰማው መረጃ መሰረት ከማህበረሰቡ እንዲሰበሰብ መዋጮ በማድረግ ነው በማስገደድ። ይህ አስነዋሪ ድርጊት መሆኑን በእጅጉ እናወግዛለን። አማራ ነጻ እናውጣለን ብለው የባርነት ቀንበር ተሸክመው ዛሬ ዋጋ እያስከፈሉት ይገኛሉ። መልካም ትንሳኤ እንዲሆንላችሁ እመኛለሁ። ጦርነት ለማንም አይበጅም። ሰላም ይሰፍን ዘንድ በአክብሮት እንጠይቃለን። ሌላኛው በባሌ ዞን ሮቢ ከተማ በጤና ባለሙያው በተለይ በተደረገበት ዘረፋ ምክንያት በተደረገው በማህበረሰቡ ጥቆማ እንዲሁም በተንቀሳቃሽ ስልክ ሙሉ በሙሉ ገቢ ተደርገው ወደሚመለከተው አካል ወደ ማረሚያ መሄዳቸው ተሰምቷል። ባለጉዳዩም መጠነኛ የሆነ አካል ጉዳት እንደደረሰበት ተመላክቷል። ኢትዮጵያ ከፓኪስታን የንግድ ግንኙነት ለማጠናከር ጅቡቲ የሚያካት ባለሶስትዮሽ የባህር ላይ ጥምረት ለመመስረት ተስማምተዋል። ይህ የኢትዮጵያ በጅቡቲ ወደብ ብቃት በመጠቀም ከእስያ ሀገራት ጋር የምታገኘውን የንግድ ልውውጥ ለማሳደግ ይረዳታል ተብሏል። በአሁኑ ወቅት የኢትዮጵያ ከፓኪስታን መድኃኒቶችን፣ አልባሳትን፣ ማዳበሪያና የሩዝ ጨምሮ በርካታ ምርቶችን እያስመጣች ሲሆን ይህ አዲስ ስምምነት የሁለቱን አገራት ኢኮኖሚ ትስስር ይበልጥ የሚያጠናክር እንደሆነም ተገልጿል። አገራችን እያሳደገችው የመጣው የዲፕሎማሲያዊ ማጠናከር አንዱ ማሳያ አካል እንደሆነም ተዘግቧል። ለዚህ ደግሞ ሶስቱን ሀገራት ያጠናከረ ጅቡቲን ጨምሮ በፓኪስታንና በኢትዮጵያ የተደረገው ይህ ስምምነት ታላቅ የንግድ ትስስር ተብሎለታል። እዚህ ጋር በማያያዝ የአሜሪካን የታገቱ የኢራን ንብረቶችን ለመልቀቅ መስማማቷ ተሰምቷል። አሜሪካ በኳታርና በሌሎች የውጭ ባንኮች ታግተው የቆዩ የኢራን የገንዘብ ሀብቶች እንዲለቀቁ መስማማቷን አንድ ከፍተኛ የኢራን ባለስልጣን ሮይተርስ እንደገለጸው ዘግቧል። እርምጃው የአሜሪካ ዘላቂ የሰላም ስምምነት ያላትን ቁርጠኝነት የምታሳይበት የመልካም ፍቃድ ፈተና እንደሆነ ተገልጿል። ንብረቶቹን ለመልቀቅ ከማንኛውም ስምምነት በፊት በሆርሙዝ ወሽመጥ ውስጥ የሚገኘውን በኩል አስተማማኝና ሰላማዊ ዘላቂ ስምምነት ለመድረስ አንዱ አመላካች መስመር መሆኑም ተገልጿል። እርምጃው በሁለቱ ሀገራት መካከል የሚደረገው ዲፕሎማሲያዊ ግንኙነት አዲስ ምዕራፍ እንደሚከፍት አሁኑ እየተገለጸ ይገኛል። የ23 ሰዎች ጉዳት መድረሱ ተገልጿል። በደቡብ ጎንደር ዞን ኮታበር ወረዳ ልዩ ስሙ አምቦ ተብሎ በሚጠራው አካባቢ ዛሬ ከሰዓት በኋላ በደረሰ የትራፊክ አደጋ በሰዎች ላይ ከባድና ቀላል የአካል ጉዳት መድረሱ የኮታበር ወረዳ ኮሚኒኬሽን አሳውቋል። አደጋው የተከሰተው ሚያዝያ 3 2018 ዓ.ም ከሰዓት መሆኑ ታውቋል። በዚህም የ23 ሰዎች ጉዳት መድረሱ ሲሆን 23 ሰዎች ጭኖ እንግዲህ 23 ሰዎች ነው መጠነኛና ከባድ የአካል ጉዳት እያስተናገዱ እንዳለ የተገለጸው። በዚህም እንግዲህ እንደዋነኛነት ምክንያት የተጠቀሰው በተለይ የነዳጅ እጥረትና እንዲሁም የበዓላት ምክንያት በማድረግ በመጠቀም ሰዎችን ከፍተኛ ትርፍ በመጫን ለአደጋ እያጋለጠ ይገኛል። እንዲሁም ፍጥነታቸውን በመጨመር ለአደጋ እያጋለጠ ስለሚገኝ ጥንቃቄ እንዲደረግበት እንዲሁም የትራፊክ ቁጥጥር ጠንከር እንዲል ያስፈልጋል የተባለው። ለዚህ ደግሞ እንደዋነኛነት ምክንያት የሚጠቀሱ በተለይ የነዳጅ እጥረትን እንደውም ከፍተኛ ምክንያት እየተጠቀሙበት ይገኛል። ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባሰፈሩት መልእክት እንግዲህ የአፍሪካ ጊዜም ባንክ ፕሬዝዳንት የሆኑትን ጆርጅ አልሜን ተቀብለው ተነጋግረዋል። በሁለቶቹ የጋራ ቆይታውም ስትራቴጂያዊ የሆነ ግንኙነት በማጠናከር ጉዳዮች ላይ ውይይት ማድረጋቸው ተሰምቷል። በሁለቶች እንግዲህ ጠንከር ያለ በሁለቶች ጉዳዮች ላይ በተለይ በኢኮኖሚ ጉዳይ ላይ ሳይሆን እንዳልቀረ እየተዘገበ ይገኛል። ነገር ግን በጠቅላይ ሚኒስትሩ ትስስር ገጽ እንዳሰፈረው በሁለታዊ ስትራቴጂያዊ ግንኙነት በማጠናከር ዙሪያ
እንደተወያዩ ተገልጿል። በተለይ ጠቅላይ ሚኒስትሩ እዚህ ጋር የባንክ ፕሬዚዳንት ከሆኑት ጋር ያደረጉት ቆይታ አንድ ነገር መረጃ ያመለክታል። የውጭ ባንኮች ወደ ሀገራችን ኢንቨስት እንዲያደርጉ ወይም ደግሞ በሀገራችን እንዲከፍቱ ብዙ አመላካች መረጃዎች ይወጡ ይገኛሉ። ይህም አንዱ የዛ አካል ሊሆን እንደሚችል መገመት አያዳግትም። በተለይ ደግሞ እንዲሁም ስትራቴጂካዊ በኢኮኖሚ ዙሪያ እንደሆነ ይታወቃል። ጠቅላይ ሚኒስትሩ እንግዲህ ትንሳኤ በዓል ምክንያት በማድረግ የተለያዩ ቁሳቁሶችን ዝቅተኛ ገቢ ላላቸው ሲያጋሩ ተመልክተናል። አሁን ደግሞ ለሀገራዊ ጉዳዮች ተቀብለው ጥሩ ግንኙነት እንዳደረጉ የተገለጸ ይገኛል። ከፓኪስታንም ጋር ስምምነት ተፈራርሟል። እጅግ ትልቅ ስራዎችን እየሰራ ይገኛል። አሁን ደግሞ ሌሎች መረጃዎች እየወጡ ይገኛሉ። ከፓኪስታን ጋር ያለው ግንኙነት እንደሚጠናከር እየተገለጸ ይገኛል። ይህ ሁሉ የዲፕሎማሲ ከፍታን አንዱ ማሳያ መንገድ ነው። አንድ ነገር ሊደበዝዝ አሻራ ሊደበዝዘው የማይችል ጠቅላይ ሚኒስትሩ እኮ በኖቤል የተሸለመበት ጉዳይ ነው። ዓለም አምኖ የሸለመው ጉዳይ ነው። ለዚህ ደግሞ እስከታች ከግሩፕ እስከ ተናጠል ድረስ መንግስት ይዘረጋልኝ ሰላም ጥሪ በንግግር በድርድር ሲገቡ እየተቀበለ ይገኛል። ይህ ቀላል አይደለም። መንግስት ለሰላም ያለውን ከፍተኛ ቦታ ስለሚያመላክት ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝም ለዚህ ጉዳይ ዓለምን ቢመሩ ብሎ ስለ ጠቅላይ ሚኒስትሩ የተናገረበት ጉዳይ ነው። ይህ ብቻ አይደለም። የአሜሪካው ፕሬዝዳንትም የተናገረበት ጉዳይ ነው። ጠንካራ መሪ እንዳላቸው ጠቅላይ ሚኒስትሩ ባይዘወይ በሀገራቸው ጉዳይ የማይደራደሩ ለሰላም ቅድሚያ የሚሰጡ ለስራ ጠንካራ ሰራተኛ ህዝብን እያገለገሉ የሚገኙ ነው። በዚህ ልንኮራ ያስፈልጋል። ጽንፍ ዛችሁም ተንቀሳቀሱ የማይገባ ስም በመስጠት 4 ኪሎ መግባት አይቻልም። ላብነት ያሉ በጎጃም የዘረፈውን አምቡላንስ የፋኖ ታጣቂዎች እንግዲህ እርክክብ አደረግ እያሉ እየተመለከቱ ነበር። ለየትኛው ጤና ጣቢያ ነው እርክክብ ምታደርግ? የትኛው ጤና ጣቢያ የትኛው ወረዳ ዘ ያስተዳደር ነው? ገጠር ለገጠርና ጫካ ለጫካ የና አምቡላንስ አንከራት ጥቅም ውጭ ከማድረግ ውጭ የሚመጣ ለውጥ የለም። ይልቅ ንብረቱን በአግባቡ ቢጠቀም ለሀገር ለህዝብ ያገለግላል። ጫካ ለጫካና ገጠር ለገጠር አንከራታችሁ ጥቅም ውጭ አድርጋችሁ አቃጥላችሁ ከመሄድ ብትቆጠቡ ጥሩ እና መልካም ነው እላለሁ። ለሀገራችን ሰላም ይስፈን። በሌላ መረጃ እስክንገናኝ መልካም ትንሳኤ መልካም ጊዜ እንደወላችሁ እመኛለሁ። ጦርነት አይጠቅምም። ሰላም ይስፈን እላለሁ።